ራስን መሆን መጽሐፍ ከገጽ 2 እስከ 3 ቻርልስ ዳርዊን የተባለው የሳይንስ ሰው የሰው ልጅ በዝግመተ ለውጥ የመጣ ፍጥረት መሆኑን ሲናገር ሰው በአካላዊ ገጽታውና በአጥንት አወቃቀሩ ብዙ እንስሳትን በተለይም ጦጣንና የሌሊት ወፍን ይመስላል በማለት ነው። ዳርዊን የሰውን ልጅ አንጎል ኦራንግ ከሚባል የጦጣ ዝርያ ጋር ያመሳስለዋል። በተጨማሪም የሰው ልጅ ከሌሎች ትንንሽ እንስሳት እንደ ኮሌራ ያለ በሽታ የሚተላለፍበት መሆኑ የእርባታ ስርዓቱ በተለይ ከአጥቢ እንስሳቱ ጋር ያለውን ተመሳሳይነት ያረጋግጣል ይላል። በአጠቃላይ ቻርልስ ዳርዊን የሰውን ልጅ በተፈጥሮ ከትንሹ እንስሳ በዝግመተ ለውጥ ወደ ትልቅነት የመጣ ነው ይለዋል። እስቲ ከቻርልስ ዳርዊን የሰው ልጅ ከትንሹ እንስሳ የመጣ ፍጥረት ነው ከሚለው አስተሳሰብ በተቃራኒ ያለውን የሰው ልጅ ከትልቁ ፈጣሪ የተገኘ ነው የሚለውን ሐሳብ እንይ። መጽሐፍ ቅዱስ ሰው በእግዚአብሔር አምሳል የተፈጠረ ፍጥረት እንደሆነ ይነግረናል። ይህም በኦሪት ዘፍጥረት ላይ እንደሚከተለው ተጽፏል። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ ምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27። የሰው ልጅ ታናሹ ከሆነ ፍጥረት የመጣ ሳይሆን ታላቁ ከሆነ ፈጣሪ ታናሹ የሆነውን ፍጥረት ሊገዛ የተፈጠረ የሥጋና የነፍስ እንዲሁም የመንፈስ ውህደት ውጤት ነው።